ሰላም ጤና ይስጥልን እንዴት ናችሁ እንዴት ሰነበታችሁ ዛሬ ደግሞ በሌላ ቪዲዮ ተመልሰን መተናል በጣም የሚጣፍጥ ቆንጆ የሆነ የድፍን ምስር ቀይ ወጥ አሰራር ይዤላችሁ መጥቻለሁኝ እንደምትወዱት ተስፋ አደርጋለሁኝ እስከ ቪዲዮ መጨረሻ ድረስ አብራችሁኝ ከኔ ጋር ሁኑ እዚህ ጋር ድፍን ምስሬን እያጠብኩኝ ነው የምገኘው ይህንን ማጠቢያ ማጥለያ ማለት ነው ከፈለጋችሁ በጣም ቆንጆ ነው በምስሩ እንዳለ ወደ መሬት አይፈስም በጣም ወንፊት ነውና ውሃው ከስር ነው የሚፈሰው ከፈለጋችሁ ተሙ ላይ ታገኛላችሁ ማዘዝ ትችላላችሁ ማለት ነው በጣም ቆንጆ ነው ለሩዝ ለምስር እንደዚህ ለማጠብ በጣም ይጠቅማል ምንም መሬት ላይ የሚወርቅ ነገር የለም ማለት ነው እዚህ ጋር ምስሬን አጥቤ ከጨረስኩ በኋላ ጥደዋለሁኝ እዚህ ጋር እንደምታዩን ሽንኩርቴን ልጬ ከታትፌ ነው ያዘጋጀሁት ማለት ነው ትንሽ ሽንኩርቱን በዛ አድርጌዋለሁኝ በጣም ቆንጆ ሆኖ የሚጣፍጥ ምስር ወጥ ነው የሰራሁትኝ ሽንኩርቴን ከጣድኩኝ በኋላ እኔ ብዙን ጊዜ ጨው አደርጋለሁኝ ዘይት ሳልጨምር ማለት ነው ሽንኩርቱ ቶሎ እንዲበስልልኝ ከዛ እዚህ ጋር በጎኑ ምስሬ በስሎልኛል ሽንኩርቴ እንደዚህ መጠጥ ካለ በኋላ ዘይት እጨምራለሁኝ ማለት ነው ለክታችሁ እኔ ለክቼ ነው ቢያንስ ለግማሽ ኪሎ የሚያክል ምስር የጨመርኩትኝ በጣም ሩብ ሊትር የምትሆን ዘይት ነው ያደረኩት ማለት ነው እናንተም ደግሞ አይታችሁ ጨምራችሁ ማድረግ ትችላላችሁ ሽንኩርቴና ዘይቴ ከተቆላላልኝ በኋላ በደንብ ከበሰለ በኋላ አንድ 4 ማንኪያ የበርበሬ ነው የጨመርኩትኝ እሱን እንደዚህ በደንብ አድርጌ ካቆላላሁኝ በኋላ ቲማቲም ፈጭቼ ጨምሬበታለሁኝ እናንተ አለመጨመር ትችላላችሁ እኔ ግን ትንሽ ለስለስ እንዲል ቲማቲም ፍሬሽ ቲማቲም ቅጥቅጥ አድርጌ ጨምሬበታለሁ ማለት ነው ከዛ እዚህ ጋር ትንሽ ኮረሪማና ነጭ ሽንኩርት ነው የጨመርኩት ቀስ እያለን ትንሽ ውሃ እያደረግን ማብሰል እንችላለን ማለት ነው በርበሬውን ማለት ነው ከሽንኩርቱ ጋር በደንብ እንዲቆላላ ትንሽ ውሃ ጠብ እያደረኩ ነው ያደረኩትኝ ቆንጆ ሆኖ እንደዚህ ከበሰለልኝ በኋላ ድፍን ምስሬም ደርሶልኛል እዚህ ጋር ድፍን ምስሬን ነው እየጨመርኩ ያለሁት ከበርበሬው ጋር አብሮ መቁላላት መብሰል ስላለበት አንድ ላይ ጨምሬ ያበሰልኩት ነው ማለት ነው ያው ትንሽ ምስሩ ስለበሰለ ብዙ እንትን ማለት አይጠበቅበትም ግን አብሮ መቁላላት ስላለበት ጨምሬ ትንሽ ውሃ አድርጌ አብሬ አብስየዋለሁኝና እውነት በጣም ነው የምትወዱት ሞክሩት እኔ በጣም ነው የምወደው የድፍን ምስር ቀይ ወጥ በጣም ነው የሚጣፍጠኝ
ከምስር ክክ ይልቅ ድፍን ምስርን ምርጫዬ ነው የኔ ማለት ነውና እስቲ እናንተ ሞክሩት፣ በጣም ትወዱታላችሁ። ይጣፍጣል። በተለይ ለጾም ጊዜ እንደዚህ አድርገን መመገብ እንችላለን። እንደምታዩት በጣም ቆንጆ ሆኖ እየበሰለ ነው ያለው። ከለሩም በጣም ያምራል። ትንሽ እዚህ ጋር ደልደል ስላለ ትንሽ ውሃ አድርጌ በደንብ እንዲበስል አድርጌዋለሁኝ። በመጨረሻም ከማውጣቴ በፊት ትንሽ መከለሻ አድርጌበታለሁኝ፣ የወጥ ቅመም ማለት ነው። በጣም ነው የሚጣፍጠው። ሽታው ምኑ በጣም ነው ደስ የሚለው። እናንተም በየቤታችሁ ሞክሩት። በጣም ቆንጆ ሆነና የሚጣፍጥ ቆንጆ የድፍን ምስር ቀይ ወጥ ነው የሰራሁትኝ። እንደምትወዱት ተስፋ አደርጋለሁኝ። እንግዲህ ሁልጊዜ ለምታበረታቱኝ አይዞሽ በርቺ እያላችሁ በላይክ በኮሜንት እንዲሁም በሼር ለምታበረታቱኝ በሙሉ ከልብ አመሰግናለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ ባይ